በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። መመስገን የባህሪውና የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ህዳር 3 ቀን ጻድቁ ቅዱስ ነአኩቶ ለአብ ለምን ይከበራል የሚለውን እንማማራለን። ይህን ከማየታችን በፊት ጻድቁ ነአኩቶ ለአብ ማን ነው? ቤተሰቦቹስ እነማን ናቸው? የሚለውን ማየት ያስፈልጋል። ጻድቅ ማለት በሕገ እግዚአብሔር የሚኖር አካሄዱን በእግዚአብሔር ፊት ያደረገ እንደ ሕጉ የሚኖር ዘመኑን ከጣዕመ ዓለምና ከተድላ ዓለም ለይቶ ልስራ ልዝራ ሳይል ፈቃደ ሥጋውን ለፈቃደ ነፍሱ አስገዝቶ በጾምና በጸሎት በስግደት በምናኔ ጸንቶ የኖረ ማለት ነው። ጻድቁ ንጉሡ ነአኩቶ ለአብ ማን ነው የሚለውን ስንመለከት ቅዱስ ነአኩቶ ለአብ የቅዱስ ላሊበላ የወንድሙ ልጅ እንደሆነ መጻሕፍት ያስረዱናል። አባቱም ቅዱስ ገብረ ማርያም ወይም ሐርቤ እናቱ መርኬዛ ይባላሉ። ነአኩቶ ለአብ ማለት አብን እናመስግነው ማለት ነው። ይኸውም ታሪክ እንደሚነግረን እናቱ ቅድስት መርኬዛ እርሱን ልትወልድ ምጥ ተይዛ ሳለ ጆሮዋ ቅዳሴን ይሰማ ነበር። ቅዳሴው ሲጀመር የጀመራት ምጥ ድርገት ሲወርዱ ማኅፀኗ ተፈታና ልጇን ተገላግላለች። ሕፃኑን አንስታ ስታቅፈው ገባሬ ሰናዩ ዲያቆን ማቁረቡን ፈጽሞ ነአኩቶ እያለ ሲዞር ሰምተዋለች። ከዛም ነአኩቶ ለአብ አብን እናመስግነው ስትል ስሙን እንዳወጣችለት መምህራን ያስተምራሉ። ቅዱስ ነአኩቶ ለአብ ክህነትን ከንግስና ጋር ይዘው ኢትዮጵያን ከመሩት አራቱ የዛጉዌ ነገስታት አንዱ ነው ማለት ነው። የአራቱ ነገስታት ስምም አንደኛ ቅዱስ ይምርሃነ ክርስቶስ፣ ሁለተኛ ቅዱስ ላሊበላ፣ ሶስተኛ ቅዱስ ነአኩቶ ለአብና አራተኛ ገብረ ማርያም በመባል ይታወቃሉ። ይህ ጻድቅ ንጉሥ ከአራቱ አንዱ ነው ማለት ነው። እርሱ ንጉሥ ሲሆን የጽድቅን ሕይወት በቤተ መንግስቱ ውስጥ ያሳየ ታላቅና ጻድቅ መሪ ነበር ማለት ነው። ሁሉ በእጁ ሆኖ ሳለ እርሱ ግን ንጹሕ ነው። የጦር መሪ ሆኖ በእጁም ደም ያልፈሰሰበት በኢትዮጵያ ምድር ጻድቅ ሆኖ የተገኘ ታላቅ አባት ነው ማለት ነው። ጻድቁ ንጉሥ ነአኩቶ ለአብ ሀገርን እየመራ ሕዝብን እያስተዳደረ ፍትህን እያሰፈረ ለክርስትናው ለእምነቱ ጊዜ ያላጣ ታላቅ ምሳሌ የሆነ አባት ነው ማለት ነው። ጻድቁ ነአኩቶ ለአብ በፈቃደ እግዚአብሔር የመንፈስ ቅዱስ መንኮራኩር ሰረገላ ተሰጥቶት እንደፈለገ እየሄደ የሚንቀሳቀስ የበቃ ጻድቅ አባት ነው ማለት ነው። አስተውሉ የእግዚአብሔር ልጅ ከመብቃቱ የተነሳ እንደፈለገ በሰረገላ እየተጫነ የሚሄድ የሚንቀሳቀስ የበቃ ጻድቅ ነበር ማለት ነው። አስተውሉ የእግዚአብሔር ሰዎች፣ እኛ ቤተክርስቲያንን ለመሳለም ጸሎት ለማድረስ ጊዜ አጣ እንላለን። እርሱ ግን መሪ ሆኖ አብያተ ክርስቲያናትን እየፈለፈለ አብያተ ክርስቲያናትን እያነጸ በክህነት እያገለገለ ማዕጠንት እያጠነ ለረጅም ሰዓታት ይጸልይ ነበር፣ ይሰግድ ነበር። ዛሬ በዘመናችን ብዙዎቻችን ስራ በዛብን እያል ከስግደት ስንርቅ፣ እርሱ ግን ንጉሥ ሆኖ ሳለ በቤቱ ውስጥ አንድ ጉድጓድ በቁመቱ ልክ አስቆፍሮ በውስጡም በአራት አቅጣጫ ጦሮችን በመትከል ቀን ሀገር ሲያስተዳድር ቅዳሴ ሲቀድስ እየጾመ ይውላል። ሌሊት ደግሞ ወደ አስቆፍረው ቦታ ገብቶ ያለማቋረጥ እየጸለየ ይሰግዳል። ወደ ምድር ሲሰግድ በፊቱ ያለው ጦር ይወገዋል፣ ቀና ሲል ደግሞ የጀርባው ይቀበለዋል። እንዲህ እያለ የፈጣሪውን ሕማማት እያሰበ ራሱን ይቀጣ ነበር። በተለይ በዕለተ ዓርብ ሲሆን ደሞ እንባውና ላበቱ ተቀላቅሎ ይፈስ ነበር። በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 4 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ያለውን የጌታውን ቃል በተግባር ገልጿን፣ በተግባር አሳይቷን። ቅዱስ ነአኩቶ ለአብ የነገሰው በ30 ዓመቱ ሲሆን ለ40 ዓመታት በእንዲህ ያለ ቅድስና ኑሮ 70 ዓመት ሲሆነው ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላምታን ሰጥቶታል። ሰላምታም ከሰጠው በኋላ ወዳጄ ነአኩቶ ለአብ ሆይ አንተ ስለ እኔ ፍቅር ለ40 ዓመታት መከራን ተቀብለሃልና ሞትን አያገኝም። ክብርህ ከነ ኤልያስ ከነ ሄኖክ ጋር ይሆናል። የሚያከብርህን አከብረዋለሁ። ደጅህን የሳመውን ይህ እንኳን ቢያቅተው በሩቅ ሆኖ በአድናቆት የተመኘውን መታሰቢያን ያደረገውን ሁሉ እምርልሃለሁ። መታሰቢያን ያደረገ ሁሉ እምርልሃለሁ። አንተ ስለ እኔ ፍቅር ስትደማ እንደኖርክ ይቺ ቤተ መቅደስ እሷም እስከ ምጽአት ድረስ ለመታሰቢያ ስትደማ ትኖራለች ብሎ ቃል ኪዳን ሰጥቶታል። ይህ በመሆኑም እስከ ዛሬ ድረስ ከቅድስቱ ላይ ጸበል ይወርዳል።
ይህንም እኛ በዓይናችን ያየነው ምስክሮች ነን። ቅዱስ ናኩቶ ለአብ የዚህን ዓለም ተጋድሎውን ፈጽሞ ወደ ብሔረ ሕያዋን እንደነ ኤልያስ እንደነ ሄኖክ የሄደ ታላቅ አባት ነው። ስለዚህ ኅዳር 3 ቀን ቅዱስ ናኩቶ ለአብ ስለምን ይከበራል ካልነ ኅዳር 3 ቀን የምናከብረው ቅዱስ ናኩቶ ለአብ የተሰወረበት ዕለት ስለሆነ ነው ማለት ነው። ከመሰወሩም በፊት በዙፋኑም ላይ የአጎቱ የቅዱስ ላሊበላ ልጅ ንጉሡ ይትባረክን ተክቷል። ንጉሡ ይትባረክን ከተካ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን ተቀብሎ ቦታህን ሳይረገጥ ዝክርህን ሳይዘክር ዝናህን ሰምቶ ያሰበህን እንኳን እምርልሃለሁ አንተም እስከ ዕለተ ምጽአት ተሰውረ ስለ ሰው ልጅ ኃጢአት ኑር ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሰውር አድርጎታል ማለት ነው። እስከዛሬም ድረስ ከቤተ ክርስቲያኗ ጣራ ከቅድስቱ ላይ ጸበሉ ይንጠበጠባል፣ ጸበሉ ይወርዳል። በበጋውም በክረምትም አይደርቅም። ቅዱስ ናኩቶ ለአብ በሞተ ስጋ ፈንታ ኅዳር 3 ቀን እንደ ሄኖክ ተሰውሯል ማለት ነው። እንደነ ኤልያስ ተሰውሯል። ወደፊት በሕይወት ይመጣል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። እውነት እላችኋለሁ ማንም ከእነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበት ብሎ እንደተናገረው ለአባታችን ለጻድቁ ለቅዱስ ናኩቶ ለአብ ቃል ኪዳን ሰጥቶታን ማለት ነው። በዚህ ዕለት ኅዳር 3 ቀን የምናከብረው ዝክሩን የምንዘክረው ጌታችን መድኃኒታችን ኢየሱስ ክርስቶስ የገባለትን ቃል ኪዳን ለእኛ ለልጆቹ እንደሚሰጠን በምልጃው እንደሚረዳን በማመን ነውና የጻድቁ በረከት በእኛ በሁላችን ላይ እንዲያድር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆይ።